እንዴት አላችሁ? በድጋሚ እንኳን ተገናኘን። ድምጼ ይሰማ ነበር። አንዳንዶቻችሁ ከወጣው በኋላ ሲሰማ ነበር እያላችሁን ነውና በኋላ ላይ አይሰማም ያላችሁና ኢትስ ክሊር ኤንድ ላውድ ያ። ስለዚህ ይሰማል። እንኳን ተገናኘን፣ እንኳን መጣችሁ። በጣም ደስ ብሎኛል። በርካታ ጉዳዮችን ይዣለሁ። ከኔ ጋር ቆይታ እናደርጋለን። በድምጽ የተላኩ መልእክቶች አሉ። ኮሎኔል እንደገናዩ የላከልን መልእክት አለ። ወታደራዊ ሁኔታዎችን የዳሰስንበት ቆይታ አለ ከሱ ጋር ያደረግነው፣ እሱን እናቀርባለን። ሌሎችም ፕሮግራሞች አሉን። ብርሃኑ ጁላ አንንበረከክም ብሏል። አይንበረከኩም የሚለውንም እንግዲህ እንመለከታለን። እንዴት አይንበረከኩም፣ ለምን አይንበረከኩም የሚለውን እናነሳለን። ኦህዴድን አመሰግናለሁ። ዛሬ ኦህዴድን ለማመስገን ዛሬ ተገድጃለሁ። ለምንድን ነው ኦህዴድን የማመሰግነው የሚለውን ነገር አነሳላችኋለሁ። ለምን ምስጋና እንደሚገባው ለኦህዴድ ዛሬ እናነሳለን። ስለዚህ የፉግግር ድራማው ከ46 ቀን በኋላ ተጠናቋል። ኢትዮጵያም ቁርጧን አውቃለች። ኦህዴድም ለኢትዮጵያ ቁርጧን የምታውቅበትን ሁኔታ በሚገባ ነግሯታል ማለት እችላለሁ። ዛሬ በግልጽ ኢትዮጵያ ለሚቀጥሉት 30 ምናልባትም 40 እና 50 ዓመታት ብዙ ዋጋ የምትከፍልበትን፣ ስትደማ የምትኖርበትን፣ በራሷ ላይ ቦምብ ያጠመደችበትን ፖለቲካዊ ቅርቃር እና ውሳኔ እነ ኦህዴዶች የራሳቸውን ሰዎች ሰብስበው፣ የራሳቸውን አማሮች፣ የራሳቸውን ደቡቦች፣ የራሳቸውን ብሔር ብሔረሰቦች ሰብስበው በጦርነት ያልቻሉትን፣ በትግል ያልቻሉትን፣ በህጋዊ መንገድና አሰራር ያልቻሉትን በራሳቸው መንገድ በራሳቸው ምክክር ሀገር እየደማች ሀገር ጦርነት ውስጥ ባለችበት ሁኔታ ትግራይን በወታደር አጥረው አማራን በወታደር እያደማ የራሱን ዋና ከተማ ከኢትዮጵያውያን ላይ ገፎ ወስዷል ኦህዴድ በጉልበት። ይሄንንም ታዬ አጽቀሥላሴ መጥቶ እንኳን ደስ ያላችሁ ኢትዮጵያውያን ብሎ መልእክት አስተጋብቷል። እንኳን ደስ ያላችሁ፣ ይፈርሳሉ ሲንባል ጠላቶቻችንን አንገት አስደፍተን ዋና ከተማችንን ለኦህዴድ ድረን ሸልመን አዲስ አበባን አዱ ሸገርን አሳልፈን ሰጥተናል። አሁን አዲስ አበባ የብሔር ባለቤት አላት። የመሬቷ ባለቤት ኦህዴድ ይባላል። ግዛቷም አንድነቷም የአዲስ አበባውያን ሳይሆኑ ፖለቲካሊ ስፒኪንግ የኦህዴድ ዋና ከተማ ሆናለች ማለት ነው። በይፋ ያንን የምክክር ኮሚሽኑ እዛ ያስገባቸው ሰዎች ባይወስኑለትም አንገታቸውን አንቆ አዋርዶ የሚፈልገውን ውጤት ይዞ ወጥቷል። ኦኬ፣ የሚፈልገውን ይዞ ወጥቷል። ዛሬ ቆይታ እናደርጋለን በዚህ ጉዳይ ላይ ከእናንተ ጋር እንነጋገርበታለን። ምንድን ያለው አማራጭ፣ ምን አለው፣ ምን ቀረው ኢትዮጵያዊ የሚለውን ነገር በደንብ እናነሳለን። ፎር አማራ፣ ለአማራ ህዝብ ምንም የሚያሳስብ ነገር የለውም። የማያሳስበው ነገር ለምንድን ነው? አማራ እስከሆነ ድረስ በኢትዮጵያ ውስጥ እችን ታህል የሚያሳስበኝ ነገር የለም። የኔ የኢትዮጵያ ዋነኛው ችግር የኦህዴድ ነፍሰ በላ መሆን አይደለም። የኢትዮጵያ ዋነኛው ችግር ኦህዴድ ፋሽስታዊ ሆኖ መነሳቱ አይደለም። ለኔ የኢትዮጵያ ዋነኛው ችግር ኢትዮጵያ ለዚህ ሁሉ ውርደት እንድትዳረግ ሀገሪቱ በዚህ ደረጃ እንድትወድምና እንድትጠፋ ዋነኛ ምክንያት አማራ አለመሆኑ አማራ ኢትዮጵያን እና ኢትዮጵያን አዝሎ በተለማማጭነት የጋራ ህብረ ብሔራዊ ሀገር የጋራ ሀገር እያለ ሀገር ለማስቀጠል የሄደበት ርቀት ዋና ከተማውንም ጭምር የሚያስነጥቀው ደረጃ ላይ እንዲደርስ አድርጎታል። ስለዚህ ዛሬ አዲስ አበባ ባለቤት ተበጅቶላት አዲስ አበባውያን መጻጉ ሴትለርስ ሆነው ፖለቲካሊ ሰፋሪዎች ሆነው ወጥተዋል። ዛሬ ምንም አይነት ፖለቲካዊ መብት የሌላቸው ህዝቦች ሆነው ወጥተዋል። በደንብ ነው ማብራራው ዛሬ። ፖለቲካሊ ምን ማለት ነው ይሄ? ካልቸራሊ ምን ማለት ነው ይሄ? ዛሬ የወሰኑት ውሳኔ ምን ማለት ነው የሚለውን የአዲስ አበባ ህዝብ የኢትዮጵያ ህዝብ አልተገነዘበው። ልሂቃኑም ፖለቲከኛውም አማራ ከሚወስደው ምን አለ ኦህዴድ ቢወስደው የሚል የሚመስልም አለ። እንግዲህ ምን ማለት እንደሆነ እኔ ተናግሬያለሁ። የአዲስ አበባ ጉዳይ would definitely be በኢትዮጵያ ፖለቲካል ትራጀክተሪ ውስጥ አዲስ ሌላ ኢትዮጵያ ወይ ሌላ መንገድ ምናልባትም የሀገሪቱን ህልውና በከፍተኛ ደረጃ የሚፈትን ቀጣይነቷንም አደጋ ውስጥ የሚያስገባ ውሳኔ ይሆናል ብዬ በተደጋጋሚ ተናግሬያለሁ። አዲስ አበባን ህብረ ብሔራዊ ሜትሮፖሊታን የነበረውን ከተማ በዜጎቿ በሬዚደንቶቿ ትተዳደር የነበረችን ከተማ ኦፍ ኮርስ ፖለቲካሊ ላለፉት 30 ዓመታትም በዛ መንገድ አልተሰራበትም።
ግን ደግሞ ቢያንስ አይዲያሊ በሐሳብ ደረጃ የነበረውን ያንን ነባራዊ እውነታ ሙሉ ለሙሉ ኦህዴድ ቀይሮታል። ስለዚህ የምክክር ኮሚሽን ብለው ባካሄዱት ጉባኤ አንድ ነገር አሳክተው ወጥተዋል። እሱም በጦርነት ያላሳኩትን አንድ ነገር የቀረቻቸውን ነገር አሳክተው ወጡ። ሌላውስ እንዳለ ምንም የተቀየረ ነገር የለም፣ እንዳለ ተመልሶ ወጣ። የብሔር ፖለቲካ ሊቀር ነው፣ ኢትዮጵያ ልታሸንፍ ነው፣ ከተማሪዎቹ ዘመን ጥያቄ ሲንከባለል የነበረው ሮልባክ ሲያደርግ የነበረው ጥያቄ ሁሉ ምላሽ ሊያገኝ ነው፣ ኢትዮጵያ ሊነጋልሽ ነው፣ ሀገሬ ሊነጋልሽ ነው እያሉ ሲደሰኩሩ የነበሩ እነዛ እየየ ባዮች አማራ ለምን በብሔር ይደራጃል እያሉ ሲያለቅሱና ሲያስለቅሱ የከረሙ ልሂቃን ሀፍረትን ተከናንበው ውርደትን ተከናንበው ባለቀ ሰዓት ወተናል የለንበትም እንዲህ ነው እንደ ምክክር እያሉ ነው ሲራገፉ ይውላሉ እንጂ ከታሪክ ተጠያቂነት አያመልጡም። it's a treason by the way በሀገሪቱ ላይ ተፈጠረ በትውልድ ላይ ተፈጠረ ወንጀል ፈጽመዋል ብያለሁ ነው ተናግሬያለሁ። ከኦህዴድ ጋር እንነጋገራለን ብላችሁ የገባችሁለት በኢትዮጵያ ሕዝብ ላይ ክህደት ፈጽማችኋል፣ በታሪክ ላይ ክህደት ፈጽማችኋል። አስቀድመን ተናግረናል። ያንን አሳክታችሁ የኦህዴድን ፍላጎት ሰጥታችሁ ወጣችኋል። አሁን ምን ቀራችሁ የሚለውን ነገር በደንብ ዛሬ የምናወራበት ነው የምናይበት ነው። ከዚህ የጦር ግንባር አውደ ግንባር አሰላለፍን በተመለከተም እንደዚሁ መረጃዎች ደርሰውናል። በቀጥታ መረጃውን ለማረጋገጥ ከሁለት ሌላ ተጨማሪ ሰዎች ለማረጋገጥ ሞክሬያለሁ። ተጨባጭ ግምገማ ነው። ስለዚህ እሱንም ግምገማ ወደ እናንተ ነው ማደርሰው ዛሬ። ስለዚህ እነዚህንም ነገሮች ለማድረስ ሙከራ እናደርጋለን። በቆይታችን ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። ፋኖን እንቀላቀላለን እየተባለ ነው። ፋኖን መቀላቀል ሁሉ ጊዜ የሚያድናል። በተደጋጋሚ ተናግረናል። ፋኖን እንቀላቀላለን የሚሉ አካላት አሉ። ለምን ፋኖን እንቀላቀላለን እያሉ እንዳሉ እዛ ማስፈራሪያ ነበር። በነገራችን ላይ ፋኖ ውስጥ በነበረው ሂደት ላይ ፋኖን እንደ ማስፈራሪያም ለመጠቀም የሞከሩ ኃይሎች ነበሩ። መቼም ሞኝ ባያፍር የሞኝ ዘመድ ያፍር እንደሚባለው ነውና እነዚህ ሰዎች ስንት ጊዜ እንደሚያሳፍሩን ባላቅም ግን ዛሬም እነዚህ ሰዎች በሀገርና በሕዝብ ላይ ከኦህዴድ ጋር በመሰብሰባቸው ምክንያት ስለሰሩት ወንጀል ስለሰሩት ነገር እናወራለን። አይበቃቸውም፣ ወንጀል ሰርተው አይበቃቸውም። ገና በሀገርና በትውልድ ላይ ጥፋት ያመጣሉ፣ በርካታ ጥፋትን ያስከትላሉ። እናነሳለን። ወደ ጉዳዮቻችን እንገባለን። የተወደዳችሁ ሐሳብ አስተያየቶቻችሁን ላኩልን። በዚህ ቆይታችን በዚህ ፕሮግራማችን የምክክር ኮሚሽኑና የምክክር ኮሚሽኑን ውሳኔን በተመለከተ ከዛ ውጪ አጠቃላይ በዚህ ግንባር አካባቢ ያለውን አሰላለፍ ኮሎኔል እንደገናየው በነገራችን ላይ ያለውን አሰስመንት ልኮልናል። ቀደም እንዳልኳችሁ የሱን አሰስመንት ሁሉ ጊዜም ስሰማ በምን አይነት ሰዎች በዚህ ትግል ውስጥ እና በአማራ ትግል ውስጥ እንዳሉ እንድገነዘብ በየለቱ እንድገነዘብ የሚያደርገኝ ነው። ማለት በምን አይነት ሰዎች እጅ ይሄ ትግል እንደሚመራ፣ እንዴት ሀገሪቱን እንደሚገነዘቡ፣ እንዴት ፖለቲካውን እንደሚገነዘቡ፣ ወታደራዊ አሰላለፉን፣ ቀጠናዊ ሁኔታውን፣ አገራዊ ሁኔታውን፣ ዓለም አቀፋዊ ሁኔታውን እንዴት የሚመለከቱ ሰዎች በዚህ ትግል ውስጥ እንዳሉ እንዳይበት የሚረዳኝ መሆኑን በዚህ አጋጣሚ ለማንሳት ነው። መጀመሪያ የራሴን ሪፍሌክሽንስ ከማድረጌ በፊት አስተያየቱን ነው እሱ የላከልን። ትላንት በሰራነው ፕሮግራም ላይ ተጨማሪ አስተያየት ብሎ የላከልን ነው። በዛ ሂደት ውስጥ ግን አሁን ያለውን ወታደራዊ አሰላለፍም ጭምር አንስቶልናል። ጠይቅ አይደለም ያደረግነው፣ አስተያየቱን ነው ልኮልን የነበረው። በዚህ ባነሳቸው ጉዳዮች ላይ ክርክር ማድረግ የሚፈልግ ታሪክን በተመለከተ ወይንም ደግሞ እሱ ያነሳቸውን ታሪካዊ ሐሳቦች ወይም ታሪካዊ ሐቆችን በተመለከተ ሞግታለሁ የሚል አካል ካለ ኤኒታይም በሚዲያ ልናቀርበው ዝግጁ መሆናችንና ምላሽ ለመስጠት ዝግጁ መሆናችንን በዚህ አጋጣሚ መጥቀስ ፈልጋለሁ። በተነሱት ታሪካዊ ሐቆች ላይ የተዛባ ታሪካዊ መረጃን ወይም መከራከሪያ ያቀርበዋል። ስለዚህ እሱን ማስተካከል ማድረቅ ፈልጋለሁ። ስለዚህ ያለው እውነታው ወይም ሌላ ኦልተርኔቲቭ የታሪክ ወይም ትርክት ይዞ የሚቀርብ ካለ ዝግጁ ነን ማለት ነው። ኮሎኔሉንም ያንንም ግለሰብ ወይም ሌሎች የታሪክ ባለሙያዎችንም ጋብዘን በእነዚህ ጉዳዮች ላይ ክርክር ለማድረግ ማለት ነው። ብዙም የሚያሳስብ አይደለም ማለት ነው። ለላክልን ሐሳብ አስተያየት ከልብ ነው የምናመሰግነው። ሌሎች በርካቶችም እንደዚሁ ሐሳብ አስተያየቶቻችሁን ልካችኋል። ግን ፈቃደኝነታችሁን ሐሳቡ ቢተላለፍ ችግር የለብንም ብሎ ስለላከልኝ ነው
ይሄ መልእክት ቢተላለፍ አስተያየቴ ነው፣ የግል አስተያየቴ ነው። ይሄን አስተያየት ብታስተላልፉት ደስ ይለኛል ስላለን ያስተላለፍ ነው። ሌሎቻችሁም እንዲተላለፍ የምትፈልጉ ከሆነ እንዲተላለፍላችሁ መላክ ትችላላችሁ የሚለውን ነገር በደንብ እንድታሰምሩልን ነው ማለቴ ነው። ናው አዲስ አበባን በተመለከተ ናው ምክክር ኮሚሽኑ የሚባለው የኦህዴድ ሌላኛው የማጥቂያ ሌላኛው አናዘር የጦርነት ፍሮንት ምንድነው ብያችኋለሁ። ምክክር ኮሚሽን የሚባለው የጦርነት ፍሮንት ነው፣ ሌላኛው ፍሮንቲር ነው። ይሄ ፖለቲካል ቫዮለንስ ባለፉት 8 ዓመታት የኢትዮጵያን ህዝብ ያራቆተ የፖለቲካ ጥቃት፣ ሀገረ መንግስቱን በያዘው ኃይል በኢትዮጵያ ህዝብ ላይ የተከፈተው ጥቃት የሚፈለገውን ፖለቲካ ውጤት አላሳካም። ባለማሳካቱ ምክንያት የምክክር ኮሚሽኑ ተጨማሪ የጦርነት ግንባር ሆኖ አልተሳኩም የሚባሉ ግቦችን እንዲያሳካ ተልኮ ተሰጠው። መስፍን አርአያም ታዬ አጽቀሥላሴም አገኘሁ ተሻገርም ሆነ ማናቸው እነዚህ የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህና አረጋ ከበደ አብዱ ሁሴን ምናምን የሚባሉ የባዴን ሰዎችም ጭምር ሌሎቹም ማለቴ ነው በዚህ ሂደቱ ሲሳተፉ በሌላኛው የጦርነት አውድ ላይ እንደተሳተፉ አያውቁም። ኢንክሉዲንግ የኢዜማ ሰዎች ምናምን የተሳተፉት ታሪክ ሊሰሩ ነው። ከእንደነዚህ አይነት ሰዎች ጋር ባይዘወይ ኢትዮጵያ እስከዛሬ ድረስ አሁን የኢትዮጵያን ታሪክ ወደ ኋላ እጄ ስመረምር ኢትዮጵያ ላይ የደረሱ ጥፋቶች አብዛኞቹ በነገራችን ላይ ኢግኖራንት በሆኑ ሰዎች የደረሱ ናቸው። ፈጽሞ ምን እየተካሄደ እንዳለ ለመገንዘብ ውስንነት ባለባቸው ሰዎች የሚደርስ ግፍ ነው ሀገሪቱን ዋጋ እያስከፈለ ይመጣ። እነዚህ ሰዎች እዛ ጉባኤ ላይ ሲገኙ ለኢትዮጵያ ሕዝብ ይናገሩ የነበረው ነገር በዚህ ጉባኤ ኢትዮጵያ ችግሮቿ ሁሉ እንደሚቀረፉላት፣ በዚህ ጉባኤ መከራዎቹ እንደሚተቀረፉ እንደውም አንዳንድ ቦታ ላይ አቅርቤ ያሳይቻችኋለሁ ከዚህ በፊት ከ60ዎቹ ጀምሮ የምላሽ ያልተሰጠባቸው አንኳር የሆኑ በተማሪዎች ንቅናቄ ጊዜ እነሱ የነበሩ ጥያቄዎችም ጭምር አብረው እልባት እንደሚያገኙ፣ የዘመን ቋጠሮ እንደሚፈታ፣ ታሪካዊ ግጭቶችና ቅራኔዎችን የወለዱ ጉዳዮች ሁሉ እንደሚፈቱ፣ ኢትዮጵያ ልትሸጋገር እንደሆነ ነበር ለህዝቡ ሲነገር የነበረው። ተው ኦህዴድ በጦርነት ያልጨረሰውን በአዳራሽ መጨረስ ይፈልጋል። ከኦህዴድ ጋር ቆማቸው ሀገራት ታፍርሱ። ተው አትግቡ ወደዛ አዳራሽ። ይሄ አዳራሽ ህዝባችንን አይወክልም። የኛ ህዝብ በዚህ ሂደት ውስጥ የለበትም። ምርጫው የአማራ ህዝብ የለበትም፣ አላደረገም። ትግራይ በደና ጊዜ በሩን ዘግቷል፣ የለበትም እዚህ ብደት ውስጥ ሀገራዊ ብደት ውስጥ ምርጫም አላደረገም። ኢትዮጵያ በራሷ ላይ በምታደርገው ጥፋት ውስጥ የለበትም። አሁን ትግራይ ቁጭ ብሎ በሩን ዘግቶ እየተመለከተ ነው። አማራ በሩን ዘግቶ አልመርጥም ብሎ የራሱን ታሪካዊ ትግል እያደረገ ነው ያለው። እናንተ በአማራ ስም እዛ አዲስ አበባ ሄዳችሁ እንደ ስትሬንጀር እንደ ገስት አዲስ አበባ ሄዳችሁ ገስት ሃውስ ተቀምጣችሁ ተቆልፎባችሁ የምትገቡና የምትወጡ ሰዎች ራሳችሁን ከዚህ አፋኝ ቡድን ማስጣል የማትችሉ አይደለምና ህዝብን ልትታደጉ ቀርቶ በዚህ አዳራሽ ውስጥ ያለ አንድ የፖለቲካ ሌቨሬጅ እንዳትገቡ። ክህደት ትፈጽማላችሁ በታሪክና በትውልድ ላይ። እረፉ፣ አርፋችሁ ተቀመጡ። አረ ውይይት ምክክር ያሻግራል። ምክክር ነው ሀገርን የሰራው ያላሉት ያልቀባጠሩት ያልዘፈኑት ዘፈን አልነበረም። ሰዎቹ ስታዩቸው ሽማግሌዎች ናቸው። ሰዎቹ ስታዩቸው አማርኛን አቀላጥፈው ይናገራሉ፣ ይመጻደቃሉ፣ ዲፕሎማት ነንባዮች ናቸው። ኦህዴድ ምን አደረጋቸው? ትናንትና 96% የወሰኑትን ውሳኔ አንገታቸውን አንቆ ፖለቲካል ዲሲሽን አስገብቶበት የአዲስ አበባን የባለቤትነት ጥያቄ ፈልቅቆ ከጃቸው ወሰደ። ኦህዴድ ሲጀመር ያንተን ውሳኔ አልነበር የሚፈልገው፣ መድረኩን ነበር የሚፈልገው።